ድጋሚ እንደገለጽኩት መኻሪጅ الحروፍንና صفة الحروፍን ማለትም የፊደላትን መውጫ ቦታና የፊደላትን ባህሪ በትክክል ያወቀ ሰው ቁርአንን ለማንበብ ምንም የሚያስቸግረው ነገር የለም ወይንም ቁርአንን በትክክል ያነባል ብለው የተጅር ምሁራኖች ያስቀመጡበት አጋጣሚ ነው ያለው። እኔም እንደዚሁ መኻሪጅ الحروፍን ለይተን ምናከነ በተለይ በሀገራችን አንፃር ስናየው መኻሪጅ الحروፍ ችግር ይኖርብናል። አንዳንድ በተለይ እነዚህ حروف الحلقية የሚባሉ የጉሮሮ ፊደላቶች የሚባሉ ፊደላቶች አሉ። እነኚህ መውጫ ቦታቸው ለይተን የማናውቅ ከሆነ ተያያዥነት ያላቸው ፊደላቶች ስለሆኑ አንዱ ከአንዱ የሚቀላቀልበት አጋጣሚ አለ እና ይህንን የፊደላትን መውጫ ቦታ ማወቅ ትልቅ አስተዋጽኦ ያደርጋል ማለት ነው በትክክል ለማንበብ ማለት ነው። እና ስለዚህ ሁላችሁም ትኩረት አድርጋችሁ ልትከታተሉ ይገባል ማለት ነው። ኢንሻአላህ ዛሬ የምንቀጥለው ስለ ምላስ ነው። ምላስ እንግዲህ አጠቃላይ የሆነ መውጫ ቦታ ነው። ምላስ ስንት መውጫ ቦታዎችን ይዟል? ስንት ፊደላቶችስ ይወጣሉ? ምላስ ስንት ክፍሎች አሉት የሚለውን እንዳጠቃላይ እናይና ወደ ዝርዝሩ ደግሞ በሚቀጥለው ፕሮግራማችን የምናይ ይሆናል። እንግዲህ ምላስ አብዛኛው ፊደል ማለት ይቻላል እንደዚሁም ደግሞ አብዛኛው መውጫ ቦታ የሚገኘው በምላስ ነው። እንደዚሁም ደግሞ በብዛት የሚገኙ ፊደላቶች የሚወጡትም በምላስ ነው። በምላስ የሚወጡ ፊደላቶች ብዙ ጊዜ አብሮ የሚወጡ ናቸው። እንደዚሁም ደግሞ ተቀራራቢ የሆኑ መውጫ ቦታ ያላቸው ፊደላቶች የሚገኙበት ነው። እንደዚሁም ደግሞ በብዛት መውጫ ቦታ የሚገኘው በምላስ ነው እና ስለዚህ ጊዜ ስለሚወስድ እያንዳንዱ ለይተን እንድናቀው እያንዳንዱ ለይተን ማየት ይኖርብናል ማለት ነው። መለስ ብዬ ወደ ኋላ መለስ ብዬ ስለ ጆፍና ስለ ሐልቅ ትንሽ ማለት እወዳለሁ። ምናልባት ከአሁን ቀደም ያልተከታተላችሁ ወይም በባለፈው ፕሮግራም ያለፋችሁ እህቶች እንደሞ ወንድሞች ኢንሻአላህ በድጋሚ የተወሰነ ዳስስላችሁና ወደ ዋናው ትምህርታችን እንገባለን። መኻሪጅ الحروፍ 17 ናቸው ብለናል አጠቃላይ ማለት ነው። መኻሪጅ الحروፍ 17 ናቸው። እዚህ ላይ ይቆራረጣል የሚል አስተያየት ሰጠኝ ነው። በሁላችሁም ከሆነ እንዳስተካክለው ካልሆነ ደግሞ የተወሰናችሁ ከሆናችሁ ስልኮቻችሁን አስተካክሉ ኢንሻአላህ። ምናልባት የኔት ችግር ሊሆን ስለሚችል طيب ወደ ዋናው ትምህርታችን እንገባለን። መኻሪጅ الحروፍ 17 ናቸው። ይሄንን 17 ናቸው የሚለውን ያስቀመጡት የተጅዊድ ሙህራም ተብሎ የሚታወቁት ኢማም ሙሐመድ ኢብኑ ጀዘሪ ረህመቱላሂ ዐለይሂ ያስቀመጡት ነው። 17 ናቸው የሚል ነው። ብዙ የነህው ምሁራኖች ያስቀመጡት ወይንም በነህው ምሁራኖች ዘንድ ተቀባይነት ያገኘው የኢማም ሙሐመድ ኢብኑ ጀዘሪ ረህመቱላሂ ዐለይሂ አባባል ነው። እሱም 17 ናቸው ነው የሚለው። እነኚህን 17 መውጫ ቦታዎች በአምስት ዋና መውጫ ቦታዎችን አካተው አስቀምጠውልናል። እነኚህን 17ቱን መውጫ ቦታ በቀላሉ እንድንረዳቸው በማሰብ ማለት ነው። በቀላሉ እንድናውቃቸው እንደዚሁም እንድንለያቸው እንድንይዛቸው ለማድረግ طيب እነኚህ አምስት ዋና መውጫ የሚባሉት እነማን ናቸው? አንደኛ ልክ ካሁን ባሳለፍነው ደርሶች እንዳየነው ማለት ነው። አንደኛ አልጀውፍ ከአምስቱ ዋና መውጫ ቦታዎች መውጫ ቦታዎች አንደኛው አልጀውፍ ማለት የአፍና የጉሮሮ ባዶ ቦታ ከአፋችን ጀምሮ እስከ ጉሮሮአችን ያለው ባዶ ቦታ
ውስጠኛው ምንም ሰውነታችን ጋር ሳይጣመር የሚገኘው አካል ክፍቱ ማለት ነው። ከአፍ ጀምሮ እስከ ጉሮሮ ያለው ማለት እዚህ ድረስ ከዚህ ጀምሮ እዚህ ድረስ ያለው ክፍቱ ውስጡ ያ ምን ይባላል? ጆፍ ይባላል። እንደዚሁም ባዶ ቦታ ማለት ነው። የአፍና የጉሮሮ ባዶ ቦታ ምን ይባላል? አልጆፍ ይባላል። በዚህ ቦታ የሚወጡ ፊደላቶች አሉ። እነሱም እነማን ናቸው? ሁሩፉል መድ ወይም መሳቢያ ፊደላቶች የሚባሉት ናቸው። መሳቢያ ፊደል ቢኢዝኒላህ በሰዓቱን ደርስበታለን። ያው ሰፋ ያለ ትምህርት ወይም ራሱን የቻለ ምዕራፍ አለው ማለት ነው። ራሱን የቻለ ምዕራፍ አለው። እሱን ኢንሻአላህ በሰፊው የምናይበት አጋጣሚ ይፈጠራል ኢንሻአላህ ወደፊት አላህ ያቆየንና እነኚህ የመድ ፊደላቶች የሚባሉት የሚወጡት በየት ነው? በጆፍ ነው ወይንም በአፍና በጉሮሮ ባዶ ቦታ የሚወጡ ናቸው የመድ ፊደላቶች የሚባሉት ማለት ነው። እነሱም እነማን ናቸው? አሊፍ ሱኩን፣ ዋው ሱኩን እና ያ ሱኩን ናቸው። እነኚህ ሶስት ፊደላቶች አሊፍ ሱኩን፣ ዋው ሱኩን እና ያ ሱኩን ሶስት ፊደላቶች እነኚህ ሁሩፉል መድ ይባላሉ። ሱኩን ሆነው በሚመጡ ጊዜ ማለት ነው። ስለ ሱኩንና ስለ ሐረካም ኢንሻአላህ ከመኻሪጅ አልሁሩፍ በመቀጠል የምናየው ነው የሚሆነው ኢንሻአላህ። በሰፊው ወደ አህካሙ እንገባለን ማለት ነው ኢንሻአላህ። ለአሁኑ ግን ሱኩን ባጭሩ ማለት ነው። ሱኩን ማለት ውስጥ ረግቶ የሚወጣ ማለት ነው። ሐረካ ማለት ደግሞ ጥቅል ትርጓሜው እንቅስቃሴ ማለት ሲሆን እንደ አማርኛው ደግሞ አናባቢ ይባላል። ሐረካ የሚል ስያሜ የተሰጠውም ከንፈራችን በመንቀሳቀሱ ምክንያት ነው። ምሳሌ ከባ ላይ ፈትሐ ብናደርግ ባ ነው የሚሆነው አይደለ? ባ ስንል ምን ሆነ? ሁለቱ ከንፈራችን ተከፈተ፣ ሌላኛው ወደ ላይ ከፍ አለ ባ ስንል ማለት ነው። ሌላው ከስራ ስናደርግ ቢ ነው የምንለው። ቢ ስንል የታችኛው ከንፈራችን ወደ ታች ዝቅ ይላል ማለት ነው። በፈትሐም ጊዜ ከንፈራችን ተንቀሳቅሷል፣ በከስራም ጊዜ ከንፈራችን የታችኛው ከንፈር ወደ ታች ተንቀሳቅሷል፣ በضማ ጊዜ ደግሞ ወደፊት ተሰብስቧል። ምሳሌ ባ ضማ ቢሆን ቡ የሚል ድምጽ የሚሰጠን ቡ ስንል ምንድነው? ከንፈራችን ወደፊት ተሰብስቧል። ስለዚህ በእነኚህ በሶስቱ ሐረካዎች ምንድነው? ከንፈራችን ተንቀሳቅሷል ማለት ነው። ሱኩንን እንመልከት። ሱኩን ባ መተለን ሱኩን ብናደርገው ምንድነው የሚሆነው? ብ ነው የሚሆነው። ብ ስንል ወደፊት ወደ ላይ ወደ ታች ተንቀሳቅሷል ከንፈር አልተንቀሳቀሰም። እዛ ውስጥ ረክቶ የሚወጣ ነው ሱኩን ማለት ነው። ስለዚህ ሐረካዎች አናባቢ ይባላሉ። ሱኩን ደግሞ ውስጥ ረክቶ የሚወጣ ነው። የነኞቹ ተቃራኒ ነው። አንድ ፊደል ሱኩን ካላይ አይደለ ሐረካ ነው ማለት ነው። አንድ ፊደል ሐረካ ካልሆነ ደግሞ ሱኩን የሆነ ፊደል ነው ማለት ነው። አሁን ወደዛ ዝርዝር ከመግባታችን ያኔ የተወሰነ እንድትረዱት ብዬ ነው። እነኚህ ፊደላቶች አሊፍ ሱኩን፣ አሊፍ ዋውና ያ ሱኩን ሆነው በሚመጡ ጊዜ ወደ መድነት ነው የሚቀየሩት፣ መድ ነው የሚሆኑት። እነኚህ ሶስት ፊደላቶች ወይም እነኚህ መድ ፊደላቶች የሚወጡት በአፍና በጉሮሮ ባዶ ቦታ ነው። በአፍና በጉሮሮ ባዶ ቦታ ነው የሚወጡት። ምሳሌ እንመልከት። ካሁን በፊትም እያየን መተናል። አሁንም እየደጋገምኩት ነው ማልፈው፣ በደንብ ተረድታችሁት እንድታልፉት ነው። የገባችሁ በሶብር ተከታተሉ ኢንሻአላህ። ምሳሌ አሊፍ ሱኩንን መውጫ ቦታውን እንመልከት። ምሳሌ ላም ፈትሐ ቢሆን ላ ነው የሚሆነው። አሊፍ ሱኩን በምንጨምርበት ጊዜ ላ የሚል ድምጽ ነው የሚሰጠን። ላ ስንል ላ ያለው ድምጽ ሽፉ ያለው ማለት ነው። ከጉሮሯችን ጀምሮ ነው እስከ አፋችን ባለው ክፍት ቦታ የሚንሸራሸር ድምጽ አለ፣ ምንም ሰውነታችን ጋር ሳይቆራኝ ማለት ነው። ስለዚህ የአሊፍን መውጫ ቦታ የታገኘ ነው ማለት ነው፣ በጆፍ አገኘ ነው ማለት ነው። ስለዚህ ይህንን ይመስላል። ላ ስትሉ ላ ያለው ድምጽ ይሄና የማን ድምጽ ነው? የአሊፍ መድ ወይም የአሊፍ ሱኩን ድምጽ ነው። የሚገኘውም በአፋችንና በጉሮሯችን ባለው ባዶ ቦታ ነው። طيب ዋውን እንመልከት። ዋው ሱኩን ሲሆን መድ ነው የሚሆነው ተባብለናል። ከባላይ مثلا ضማ ቢሆን ቡ ነው የሚሆነው። ቡ ሲሆን ዋው ሱኩን በምንጨምርበት ጊዜ
ቡ ይላል። ቡ የተወሰነ ድምጽ ጨመር አደረግንበት ማለት ነው። ይህ ተጨማሪው ድምጽ ቡ ያለው ድምጽ የማን ድምጽ ነው? የዋው ሱኩን ድምጽ ነው። ይህንን ድምጽ ደግሞ የምናገኘው በየት ነው? ው ስንል ከታች ጀምሮ እስከ አፋችን ባለው ክፍት ቦታ ነው። ው የሚል የሚሸራሸር ድምጽ አለ እና የዋውን መውጫ ቦታ የዋው ሱኩን መውጫ ቦታ የታገኘ ነው ማለት ነው። በአፋችንና በጉሮሯችን ባለው ባዶ ቦታ ነው ያገኘው ማለት ነው። ስለዚህ የዋው መውጫ ቦታ በዚህ መልኩ እንጨርሳለን። طيب የያን መውጫ ቦታ እንመልከት። ያ ሱኩን ስትሆን ምንድን ነው የምትሆነው ብያለሁኝ። የያን ድምጽ ለማወቅ ማንኛውንም ፊደል ከስራ ማድረግ ይኖርብናል። مثلا አሁንም ባን እንመልከትና ባን ከስራ ብናደርግ ቢ ነው የሚሆነው አይደለም? ቢ ነው የሚሆነው። طيب ከባ ከስራ በኋላ ያ ሱኩን በምንጨምርበት ጊዜ ምንድነው የሚሆነው? ቢ የሚል ድምጽ ነው የሚሰጠን። የተወሰነ ድምጽ ጭማሪ ይሰጠናል። ቢ ያለው ተጨማሪው ድምጽ የማን ድምጽ ነው? የያ ሱኩን ድምጽ ነው። የያ ሱኩን ድምጽ ነው። طيب ይህንን ድምጽ የት ነው የምናገኘው? ለምሳሌ ቢ ስንል ያለው ድምጽ የት ነው የሚገኘው? በአፋችንና በጉሮሯችን በሚገኘው ክፍት ቦታ ላይ ነው። طيب ይህንን ድምጽ የሚገኘው በባዶ ቦታ ነው ከተባለ ሰውነታችን ጋር ምንም አይቆራኝም ማለት ነው። ለዚህም ነው አልጆፍ የተባለው የአፍና የጉሮሮ ባዶ ቦታ የተባለው ለዚህ ነው። ስለዚህ እነኚህ የጠቀስኳቸው አሊፍ ሱኩን፣ ዋው ሱኩንና ያ ሱኩን የሚወጡት በየት ነው? በጆፍ ወይንም በአፍና በጉሮሮ ባዶ ቦታ ነው የሚወጡት። طيب አሁን ወደ ሁለተኛው ዋና ወደሚባሉት መውጫ ቦታዎችን እናመራለን። አንደኛው አልጆፍ ብያለሁ፣ አንድ መውጫ ቦታ ነው። የሚወጡትም ሶስት ፊደላቶች ናቸው፣ አሊፍ ሱኩን፣ ዋው ሱኩንና ያ ሱኩን። ይሄን ጨርሰናል። ወደ ሁለተኛው ስንገባ ሁለተኛው ምንድነው? አልሐልቅ። አልሐልቅ ማለት ጉሮሮ ማለት ነው። ጉሮሮ ባሳለፍነው ትምህርታችን ሰፋ ባለ መልኩ አይተናል፣ ስለ ጉሮሮ ብቻ ማለት ነው። ጉሮሮ ሶስት ክፍሎች አሉት ወይም ሶስት መውጫ ቦታዎች አሉት። እነሱም አንደኛ አቅሶል ሐልቅ። አቅሶል ሐልቅ ማለት ለአፋችን ሩቅ የሚገኝ የጉሮሮ ክፍል ማለት ነው። ይህ አካባቢ አቅሷ ይባላል። ሩቅ ስለሆነ ይህን ስያሜ ምናሉት? ለአፍ ሩቅ የሆነ የጉሮሮ ክፍል አሉት። طيب ሁለተኛው ወሰጦል ሐልቅ። ወሰጦል ሐልቅ ማለት መካከለኛው የጉሮሮ ክፍል ማለት ነው። መካከለኛ የጉሮሮ ክፍል ማለት ነው። طيب መካከለኛው ጉሮሮ ክፍል የሚገኘው ልክ እንደምትመለከቱት እዚህ አካባቢ አንገታችን መካከል ላይ አይደለም? እዚህ አካባቢ በግምት ማለት ነው እዚህ አካባቢ ይገኛል። ውስጡም ውስጠኛው ነው። ኢንሻአላህ በፎቶ በለቀዋለሁ ፔጅ ላይ ለጥፋለሁ ኢንሻአላህ የበለጠ እዛ ላይ የምትረዱት ይሆናል። ይህን አካባቢ ወሰጠል ሐልቅ ይባላል። መካከለኛ የጉሮሮ ክፍል ይባላል። ሶስተኛው አድነል ሐልቅ ከመካከለኛው የጉሮሮ ክፍል ከፍ ብሎ የሚገኝ ክፍልና ለአፍ ቅርብ የሆነ የጉሮሮ ክፍል ይባላል። ሶስተኛው የጉሮሮ ክፍል ማለት ነው። ስለዚህ ጉሮሮ በስንት ተከፍሎ አገኘነው? በሶስት። አንደኛ አቅሶል ሐልቅ ለአፍ ሩቅ የሆነ የጉሮሮ ክፍል፣ ሁለተኛ መካከለኛ የጉሮሮ ክፍል፣ ሶስተኛ ለአፍ ቅርብ የሆነ የጉሮሮ ክፍል። طيب በጉሮሮ እነኚህን ሶስት ክፍሎች ካገኘን በእነኚህ ሶስት ክፍሎች ደግሞ የሚወጡ ፊደላቶች አሉ። ዋና ፊደላቶች መውጫ ቦታዎችን ለመለየት ነው። ሁላችሁም ልብ በሉ። መውጫ ቦታውንም እያያዛችሁ ፊደላቶችንም እንደዚሁ መያዝ ይኖርባችኋል። ከዚያም አወጣጡ ነው። በአቅሶል ሐልቅ የሚወጡ ፊደላቶች ወይም ለአፍ ሩቅ በሆነ የጉሮሮ ክፍል ጋር የሚወጡ ፊደላቶች ሁለት ናቸው። ሁለቱም አንድ አይነት መውጫ ቦታ ላይ ያላቸው። እነሱም የሚወጡት በየት ነው? ለአፍ ሩቅ በሆነው የጉሮሮ ክፍል ወይንም በአቅሶል ሐልቅ ማለት ነው። እነኚህ ፊደላቶች እነማን ናቸው? አንደኛ ሀምዝ እና ሁለተኛ ሀ። እነኚህ ሁለት ፊደላቶች ናቸው የሚወጡት። ሀምዛና ሀ እነኚህ ሁለት ፊደላቶች ናቸው የሚወጡት። ሀምዛ ስትነበብ አ የሚል ድምጽ ነው የሚሰጠን። ሀ ሲነበብ ደግሞ ሀ የሚል ድምጽ ነው የሚሰጠን። እነኚህ ሁለቱ ፊደላቶች የሚገኙት ወይም የሚወጡት በየት ነው? ለአፋችን ርቆ በሚገኘው የጉሮሮ ክፍል ጋር የሚወጡ ናቸው። ለምን
እነኚህን ፊደላቶች ወደ ሌላ ፊደላቶች ይቀየሩብናል። መፍትሄውን እናያለን ኢንሻአላህ። በመካከለኛ የጉሮሮ ክፍል ጋር የሚወጡ ፊደላቶች አሁንም ሁለት ናቸው። እነሱም ዓይንና ሐ ናቸው። ዓይንና ሐ እነኚህ ሁለት ፊደላቶች የሚወጡት በመካከለኛው የጉሮሮ ክፍል ጋር ነው። አወጣጡም ዓይን ሲነበብ ዓይን የሚል ድምፅ ሰጠና ሹፍ የሚንቀሳቀሰው ስንል የሚንቀሳቀሰው እዚህ አካባቢ ነው። ይህን ቦታ ከሳተ ቦታውን ለቅናል ማለት ነው። ሐን እንመልከት። ሐ ስንል አሁንም እንደዚሁ ሐ እዚህ አካባቢ ነው የሚወጣው። በግምት ራሱ ማወቅ ይቻላል። ይህን ቦታ ከለቀቁ አሁንም ቦታውን ለቋል ማለት ነው። طيب ዓይን የሚል ድምፅ ሰጠናል። ሐ ደግሞ ሐ የሚል ድምፅ ሰጠናል። طيب ወደ ቅርቡ የጉሮሮ ክፍል ጋር እንሂድ። ሶስተኛው ለአፍ ቅርብ የሆነ የጉሮሮ ክፍል የሚል ነው። በዚህ የጉሮሮ ክፍል ሁለት ፊደላቶች ይወጣሉ። አሁንም ማንና ማን? ገይንና ኸ። እነኚህ ሁለት ፊደላቶች የሚወጡት ለአፍ ቅርብ የሆነ የጉሮሮ ክፍል ጋር ነው የሚወጡት። طيب በመጀመሪያ ያየነው ሀምዝና ሀን ነበር። ሀምዛ ስትነበብ ሀ ሲነበብ ሀ ነበር። ሹፉ ድምፁን እያዳመጣችሁ። ሁለተኛ ላይ ያየነው እና ሐ ነበር ያየነው። ሶስተኛም እንደዚሁ ጋይን እና ኻ ነው ያየነው። ሹፉ ድምፁ ከታች ወደ ላይ ምን እያለ ነው የሚሄደው? ድምፁ እየጨመረ ይሄዳል። ሀምዛን ወደ መካከለኛው ከወሰድናት ማንን ነው የምትይዝልን? ዓይንን። ምሳሌ የነበረው ወደ ላይ ከፍ ሲል ወይም ድምፁ ወደ መካከለኛ ደረጃ ሲሄድ ለአፍ እየራቀ በሚሄድ ቁጥር ማንኛውም ፊደል ድምፁ እየቀነሰና እየፈዘዘ ነው የሚሄደው። ለአፍ ሩቅ የሆነ የጉሮሮ ክፍል ጋር ስለሆነ ነው ድምፁ የፈዘዘው። እዚህም ላይ የተባለበት ያለችዋን ወደ ላይ ከፍ ስታረጓት የሚል ድምፅ ነው የሚሰጠው። ዓይንን ደግሞ ወደ ላይ ከፍ ስታደርጉት ምንድነው የሚሆነው? ለአፍ እየቀረበ ሲሄድ ድምፁ እየጎላ ነው የሚሄደው። የሚል ድምፅ ይሰጠናል። ሹፉ ልዩነቱ ከታች ወደ ላይ ተያያዥነት አለው። ለዚህም ነው እኛ ብዙ ጊዜ ገለጥ የሚኖርብን ማለት ነው። ሀምዛ ምን ጊዜም ፈዛዛ የሆነ ድምፅ ነው ያላት፣ ከታች ነው የምትወጣው። ለምን? ለአፍ ሩቅ ስለሆነ። ዓይን ደግሞ መካከለኛ የጉሮሮ ክፍል ጋር ስለሆነ ከዚህኛው በበለጠ ደመቅ ያለ ድምፅ አላት ስንል ማለት ነው። ከዓይን ደግሞ ገይን እንኳን ብዙ ጊዜ ስተት የለም። ገይንን የምንቀይረው እኛ ብዙ ጊዜ ወደ ገይን ነው። ወደ ጭራሽ አረበኛ በሌለበት ምድር ማለት ነው። እዚህ ላይ ጥንቃቄ እናድርግ ይገባል። ከሆነ ሌላ መውጫ ቦታ ነው ያለው። አስለ የሚባል አስለን የአረበኛ ፊደል የለም የሚባል። ስለዚህ ገን በገይን መቀየር ይኖርብናል። ሹፉ ገይን ይሄ ድምፅ መኖር አለበት። ሁላችሁም ልትለማመዱ ይገባል። طيب አሁን እንግዲህ ድምፅ ምን እየሆነ ነው የሚሄደው? ከዝቅተኛ ወደ ከፍተኛ ከላይ ወደታች ማየት እንችላለን። ይህ በጣም ደማቅ የሆነ ድምፅ ነው። ገይንን ወረድ ስናደርገው ትንሽ ፈዘዝ ነው፣ ወደ መካከለኛ ስንወስደው የነበረው ይሆናል። ደግሞ ወደታች ስንወስደው ይሆናል። ሽፉ ከታች ወደ ላይ የሀንዘሮችን እንመልከት። ሀ በአቅሶል ሐልቅ የምትወጣ ናት። የሀምዝ ጓደኛ ናት። ሀ ማለት ነው። ሀ ፈዘዝ ያለ ድምፅ ነው ያላት። እሷን ወደ መካከለኛው ስንወስዳት የማንን ድምፅ ነው የምትይዝልን? የሐን ነው። ይቅርታ ሀ የነበረው ወደ መካከል ሲሄድ ሐ የሚል ድምፅ ነው የሚሰጠን። ሐን ደግሞ ወደ ላይ ከፍ ስናደርገው ምንድነው የሚሰጠን? ኻ የሚል ድምፅ ነው የሚሰጠን። ሹፉ ኻ ሹፉ ድምፁ ከታች ወደ ላይ ወይም ከላይ ወደ ታች ማየት ይቻላል። ሀ በዚህ መልኩ ፊደላቶችን እያንዳንዳቸው መለየት እንችላለን ማለት ነው። የኻ መውጫ ቦታ ለአፍ ቅርብ በሆነ የጉሮሮ ክፍል ጋር ነው። ግን አንዳንድ ጊዜ ኻን ለማውጣት ሀ እንላለን። የማንን መውጫ ቦታ ነው ያዘው? የሀምዝን ጓደኛ ይህ መሆን የለበትም። የግዴታ መሆን አለበት ለአፍ ቅርብ በሆነ የጉሮሮ ክፍል ጋር መውጣት አለበት። የሚል ድምፅ መሆን አለበት። ካልሆነ ካልን አውርደናል ወደታች ማለት ነው። ቦታውን ስተናል ማለት ነው። ስለዚህ እነኚህን ቦታዎች ለይተን ልንይዛቸው ይገባል። ካልሆነ
ፊደላቶቹ የመለዋወጥ ባህሪ ያላቸው ቦታቸውን ይስታሉ። ቦታቸውን በሳቱ ጊዜ ደግሞ ድምጻቸውም ይለዋወጣል ማለት ነው። አንዱ የአንዱን ድምጽ ይወስድብናል። ስለዚህ ምን ማድረግ አለብን? የግዴታ መውጫ ቦታቸውን እንይዛለን። ከዚያም ደግሞ እንለማመዳለን። በዚህ መልኩ ነው ለማስተካከል የምንችለው ማለት ነው። እንግዲህ ስለ ጉሮሮ ይሄንን ይመስላል። ጉሮሮ አጠቃላይ 6 ፊደላቶች ናቸው የሚወጡት። 3 ክፍል አለው። ሹፉ 3 ክፍል አለው። በ3 ክፍሎች ሁለት ፊደላቶችን እንሰጥና ስንት ፊደላቶች ይሆናሉ? 6 ፊደላቶች። ለሶስቱ ክፍሎች ለሁለት ስንሰጥ 6 ይሆናሉ ማለት ነው። በመጀመሪያው በጆፍ 3 ፊደላቶች ይወጣሉ። አንድ መውጫ ቦታ ነው ያለው። በሐልቅ ወይም በጉሮሮ 3 መውጫ ቦታዎች አሉ። 6 ፊደላቶች ይወጣሉ። አጠቃላይ 4 መውጫ ቦታ አየን። በአራቱ መውጫ ቦታዎች ደግሞ 9 ፊደላቶችን ጨርሰናል። እንግዲህ ከ31 ፊደላቶች 9 ፊደላቶች አየን። ከ17ቱ መውጫ ቦታዎች ደግሞ 4ቱ መውጫ ቦታ አየን ማለት ነው። የገባው ካለ እንገረኝ። አሁን ያየነው አጠቃላይ መኻሪጅ الحروፍ 17 ናቸው ብለናል። አሁን ያየነው ደግሞ ከ17ቱ መውጫ ቦታዎች 4 መውጫ ቦታ ነው ያየን። ከ31 ፊደላቶች ደግሞ ከ31 ፊደላቶች ያየነው ስንት ነው? ከ31 ፊደላቶች 9 ፊደላቶች አይተናል። በጉሮሮ 6 ፊደላቶች፣ በጆፍ ደግሞ 3 ፊደላቶች፣ አጠቃላይ 9 ፊደላቶች እና ሁላችሁም ሊገባችሁ ይገባል ማለት ነው ኢንሻአላህ። ስለዚህ ቀሪውንም እንከታተላለን ኢንሻአላህ። طيب ሶስተኛው ዋና ከሚባሉ መውጫ ቦታዎች ሶስተኛው አልሊሳን ነው። ምላስ አጠቃላይ መውጫ ቦታ ነው። እዚህ ላይ አድምጡ ይሁላችሁ ኢንሻአላህ። ተከታተሉ። ኮሜንት ላይ አትሳተፉ ብዙዎቻችሁ ኢንሻአላህ። ስጠይቃችሁ ብቻ ወዲያው ትመልሱኛላችሁ። ይዘኩላህ ኸይር። ሊሳን ምላስ ማለት ነው። ምላስ ደግሞ አጠቃላይ መውጫ ቦታ ነው። በምላስ 10 መውጫ ቦታዎች አሉ። በምላስ ስንት መውጫ ቦታዎች አሉ? 10 መውጫ ቦታዎች አሉ። እነኚህ በ10ሩ መውጫ ቦታዎች ደግሞ 18 ፊደላቶች ይወጣሉ። ሹፉ ምላስ ስንት መውጫ ቦታ አለው? 10 መውጫ ቦታዎች አሉት። እነኚህ 10 መውጫ ቦታዎች ደግሞ 18 ፊደላቶች ይወጡበታል። 18 ፊደላቶች ይወጡበታል። አሁን መውጫ ቦታዎችን ነው የምንይዘው። 10 መውጫ ቦታዎች። እነኚህን 10 መውጫ ቦታዎችን ለመያዝ ምን እናደርጋለን? የተጅሩ ሙራዶች እንዳስቀመጡት በምላስ ዋና ክፍሎች የሚባሉ አሉ። የምላስ ዋና ክፍሎች የሚባሉ አሉ። የምላስ ዋና የሚባሉ ክፍሎች አሉ። 10ሩን መውጫ ቦታዎችን አጠቃለው ሊይዙልን የሚችሉ ክፍሎች ማለት ነው። እነሱም 4 ክፍሎች አሉ የምላስ። 10ሩን መውጫ ቦታዎች በምላስ ዋና 4 ክፍሎች ተጠቃለው እናገኛለን። ግልጽ ነው። 10ሩን መውጫ ቦታ በምላስ በአራቱ ዋና ክፍሎች ተጠቃለው እናገኛለን። እነሱንም ኢንሻአላህ በዝርዝር እናያቸዋለን ማለት ነው። ኢንሻአላህ እንዳስፈላጊነቱ በጽሁፍ ላሳያችሁና ከዚያ በኋላ ወደ እንትኑ እንገባለን ማለት ነው ኢንሻአላህ። طيب ሶስተኛው መውጫ ቦታ ማነው? ሶስተኛው አልሊሳን
اللسان طيب ሶስተኛው መውጫ ቦታ اللسان ነው የምንመለከተው ይህ ሊሳን የሚባለው ሊሳን አጠቃላይ የሆነ መውጫ ቦታ ሲሆን በዚህ በምላስ 10 መውጫ ቦታዎችን እናገኛለን ስንት 10 መውጫ ቦታዎች 10 መውጫ ቦታዎች 10 መውጫ ቦታዎች አስር መውጫ ቦታዎችን እናገኛለን 10 መውጫ ቦታዎች طيب በእነኚህ በ10 መውጫ ቦታዎች ደግሞ በእነኚህ በ10 መውጫ ቦታዎች ደግሞ 18 ፊደላቶች ይወጣሉ 18 ፊደላቶች ይወጣሉ طيب እነኚህን 10 መውጫ ቦታዎች እነኚህን 10 መውጫ ቦታዎች በምላስ ዋና ዋና 4 ክፍሎች ተጠቃለው እናገኛለን ማንን 10ን መውጫ ቦታ ማለት ነው በእነኚህ በ10 መውጫ ቦታዎች ግን ስንት ፊደላቶች ይወጣሉ ያልኩት 18 ፊደላቶች ይወጣሉ 18 ፊደላቶች ይወጣሉ طيب ወደ መውጫ ቦታዎቹ ከማለፋችን በፊት የምላስ ክፍሎች እነማን እንደሆኑ እንያቸው የምላስ ክፍሎች ማን እንደሆኑ እንያቸው አንደኛ የምላስ ክፍል أقصى اللسان አንደኛ የምላስ ክፍል أقصى اللسان أقصى اللسان أقصى اللسان عندنا أقصى اللسان أقصى اللسان مالت لأفاچن رقو يميكن يملاس كفل مالتنا لأفاچن رقو يميكن يملاس كفل مالتنا ሁለተኛው وسط اللسان وسط اللسان طيب ሁለተኛው وسط اللسان ሶስተኛው حافة اللسان حافة اللسان ማለት የምላሳችን ጎንና ጎኑ ክፍል ማለት ነው የምላሳችን ጎንና ጎኑ ክፍል ማለት ነው አራተኛ طرف اللسان طرف اللسان እነኚህ ያያችኋቸው አራቱ የማን ክፍል ናቸው የምላስ ክፍል ናቸው طيب አጠር ባለ መልኩ ምላስን ምላስ ይቅርታ ስዕሉን ላሳያችሁ ፈልጌ ነው ምሳሌ ምላስ እንደዚህ ቅርጽ አለው ብንል ይሄን አካባቢ ጫፉ ክፍል ነው ይሄን አካባቢ የምትመለከቱት ጫፉ ክፍል ነው ይሄን አካባቢ ደግሞ መካከለኛው የምላስ ክፍል ነው ይሄን አካባቢ ደግሞ ለአፍ ሩቅ የሚገኙ የምላስ ክፍል ነው
ይሄ የምትመለከቱት ደግሞ በዚህ ጎንና ጎኑ ክፍል በጥቁር ያደረኩበት ማለት ነው። ይሄ ጎንና ጎኑ ደግሞ ራሱን የቻለ ክፍል ነው ማለት ነው። ሐፈቱል ሊሳን ይባላል። የምላስ ጎንና ጎኑ ክፍል ነው። ይሄን አካባቢ ጎንና ጎን ወይም ጠርዙ ማለት ነው። ይህም ለአፍ ርቆ እዚህ አካባቢ አፍ ነው የሚገኘው የጫፉ ስለሆነ ማለት ነው። ለአፍ ርቆ የሚገኘው የምላስ ክፍል ምን ይባላል? አቅሶል ሊሳን ይባላል። ለአፍ ርቆ የሚገኝ የምላስ ክፍል ተብሎ ይጠራል። በዚህ የሚወጡ ፊደላቶች አሉ፣ መውጫ ቦታም አለው። ሁለተኛው ወሰጠል ሊሳን ነው። ወሰጠል ሊሳን ማለት መካከለኛው የምላስ ክፍል ማለት ነው። እዚህ ላይ እንደምትመለከቱት መካከለኛው የምላስ ክፍል፣ በዚህ የምላስ ክፍል የሚወጡ ፊደላቶች አሉ። ሶስተኛው ሐፈቱል ሊሳን ነው። እዚህ ላይ እንደምትመለከቱት በጥቁር ጎንና ጎኑ ክፍል ሐፈቱል ሊሳን ይባላል። በዚህም የሚወጡ ፊደላቶች አሉ፣ እናያቸዋለን። መውጫ ቦታም አለው። መጨረሻው ጠረፈል ሊሳን፣ እዚህ አካባቢ የምትመለከቱት ጠረፈል ሊሳን ይባላል። የምላሳችን ጫፉ ክፍል ማለት ነው። ጫፉ ክፍል ማለት ነው። በዚህም መውጫ ቦታዎች ይገኛሉ በርካታ። እንደዚሁም ደግሞ ፊደላቶችን ይወጣሉ ማለት ነው። እንግዲህ ዛሬ የያዝነው ምንድነው? ምላስ ወይንም ሊሳን አጠቃላይ መውጫ ቦታ መሆኑን እና በምላስም 10 መውጫ ቦታዎችና በ10 መውጫ ቦታዎች ደግሞ 18 ፊደላቶች እንደሚወጡ ተነጋገርን። እንደዚሁም ደግሞ እነዚህን 10 መውጫ ቦታዎች ደግሞ በምላስ ዋና ዋና የሚባሉ 4 ክፍሎች ተጠቃለው እንደሚገኝ ተነጋግረናል። ኢንሻአላህ በሚቀጥለው ፕሮግራማችን የሚሆነው በቀጥታ የአቅሶል ሊሳንን እና ወሰጠል ሊሳንን ሁለቱን የምላስን ክፍል እዚህ ላይ እንደምትመለከቱት አቅሶል ሊሳን ለአፍ ርቆ የሚገኘውን የምላስ ክፍልና መካከለኛውን የምላስን ክፍል የምናይ ይሆናል። ስንት መውጫ ቦታ አለው፣ ስንት ፊደላቶች ይወጣሉ የሚሉትን በሚቀጥለው ፕሮግራማችን ሁለቱን እናያለን ኢንሻአላህ። እያደረ በፕሮግራም መሰረት ደግሞ ሁሉንም እንጨርሳቸዋለን ማለት ነው። እና ኢንሻአላህ የዛሬው ትምህርታችን ይሄን ይመስላል። ምናልባት ያልገባችሁ ካላችሁ በምላስ ዙሪያ መጠየቅ ትችላላችሁ። እንደዚሁም ደግሞ ባሳለፍናቸው ትምህርቶች ማለት ነው ያልገባችሁን ጥያቄ መጠየቅ ትችላላችሁ። ጀዛኩሙላሁ ኸይር። طيب ያልገባችሁ አለ። እንግዲህ ምላስ ይህንን ይመስላል። እዚህ እንደምትመለከቱት ምላስ አለ። ይህ ምላስ ማለት ነው። ይህ ጫፉ ክፍል ሲሆን መካከለኛ ክፍል እንዳሳያችሁ በፎቶ መካከለኛ ክፍል አለ። እንደገና ደግሞ ለአፍ ርቆ የሚገኝ ምላስ ክፍል አለ። እንደዚሁም ደግሞ የምላስ ጎንና ጎን፣ ይህ ጎንና ጎኑ ክፍል ደግሞ ሐፈቱል ሊሳን እንደሚባል የተነጋገርነው። ምላስ 4 ዋና ዋና ክፍሎች አሉት። እነኚህ የምላስ ዋና ዋና ወይም እነዚህ የምላስ 4ቱ ክፍሎች ደግሞ 10 መውጫ ቦታዎችን አጠቃለው ይዙልናል። 10ሩ መውጫ ቦታዎች ደግሞ 18 ፊደላቶች ይወጡበታል። ስለዚህ ኢንሻአላህ እያንዳንዱን በተፋሲል በዝርዝር እናያለን በደንብ እስከሚገባችሁ ድረስ ማለት ነው ኢንሻአላህ። ያልገባችሁን ጥያቄ ዝም ብላችሁ ማለፍ የለባችሁም። የግዴታ ገብታችሁ መሆን አለበት እንጂ ዝም ብለን ተከታትለን መውጣት ወይም ጊዜያችንን አባክነን መውጣቱ አይደለም የሚፈለገው። ገብታችሁ እንዲሄድ ነው። ደግሞም እዚህ ላይ መማሩ ቲዮሪውን ማወቁ ብቻ አይደለም የሚፈይደው። አህም ሸይ ገብታችሁ ከሆነ የምትሄዱት የግዴታ በተግባር ላይ መቀየር አለባችሁ። ይህን ተጅዊድ የሚጠቅመው ቁርአንን አስተካክለን እንድናነብ ነው እንጂ ራሱን የቻለ ሌላ እንትን ሊያስገኝልን አይደለም። ቁርአንን በደንብ እንድናነብ ነው ዋናው የተፈለገው ማለት ነው። ስለዚህ ተጅዊድን በደንብ ከተማርን ወዴት መቀየር አለብን? ወደ ተግባር ነው በቀጥታ መቀየር ያለብን እንጂ ተግባሩ ዜሮ ከሆነ ምንም ፋይዳ የለውም። ትምህርቱን የምንማረው ከዚያም ወደ ተግባር ልናዝሮ ይገባል እንጂ ዝም ብለን መቀመጥ የለብንም። ኢንሻአላህ ጀዛኩሙላሁ ኸይራን። ጥያቄ የተጠየቀ ነው። የጆፍ ፊደሎችን እንደገና ይደገምልኝ ነው የሚሉት። طيب የጆፍ ፊደላቶች حروف المد ወይም የፊደላት መውጫ ቦታ የሚባሉ ናቸው። የፊደላት መውጫ የሽስሙ حروف المد ወይም መሳቢያ ፊደላቶች የሚባሉ ናቸው።
እነኚህ መሳቢያ ፊደላቶች የሚወጡት በጆፍ ነው። እነሱም አሊፍ ሱኩን፣ ዋው ሱኩን እና ያ ሱኩን ባሳለፍነው ትምህርት በደንብ ተምረነዋል። ቪዲዮውን መለስ እያላችሁ ተከታተሉት ኢንሻአላህ። ጀዛኩሙላህ ኢንሻአላህ። ያው ዛሬ ኸሚስ ትምህርት አለን። 2 ቀን ረፍት ነን ኢጃዛን ኢንሻአላህ፣ ጁሙአና ቅዳሜ ማለት ነው። በኢዝኒላህ የምንገናኘው የውመል አሐድ ነው አላህ ሱብሓነሁ ወተዓላ ካለ ማለት ነው። የውመል አሐድ አላህ በሰላም እስከሚያገናኝን ድረስ በሰላም ቆዩ እላለሁ ኢንሻአላህ። እስከዚያው የተወሰኑ ደቂቃዎችን እድል እሰጣለሁ ጥያቄ መጠየቅ ለምትፈልጉ። ለ6ቱ ፊደላቶች የጉሮሮ ፊደላቶች ናቸው። 18ቱ ፊደላቶች ደግሞ ሌላ ፊደላቶች ናቸው። የ6ቱን ፊደልማ خلاص ጨርሰናል፣ በጉሮሮ ጨርሰናል። 6ቱ ፊደላቶች 6ቱ በጉሮሮ የሚወጡ ፊደላቶች خلاص አጠቃለናል። የቀሪዎቹን ፊደላቶች ነው እየተነጋገርን ያለነው። ጀዛኩሙላህ ኸይራን። በምላስ የሚወጡ ፊደላቶች ብዙ ጊዜ ይያዙብኛል፣ በምን መልኩ ነው መለየት የሚችለው የሚል ነው። በመማር ነው መለየት የሚቻለው እንጂ በሌላ ነገር አይደለም። ገና ምላስ እየጀመርን ነው፣ ትምህርቱን ወደ ውስጥ አልገባንበትም። እያንዳንዱ ፊደል መውጫ ቦታውን ስናቅ ኢንሻአላህ በደንብ መለየት የምንችልበት አጋጣሚ ይኖራል። ጥያቄ ካላችሁ ተፈضሉ። በሚቀጥለው ፕሮግራም ያው እንደተነጋገርነው አቅሰል ሊሳንና ወሰጠ ሊሳን ነው የምንነጋገረው። ጥያቄ ስለምጠይቃችሁ በደንብ እየገባችሁ ሊያልፍ ወይም